ደግሞ አገልግሎት የሰጠሁት መከላከያ ያለበት ካምፕ ሄጄ አይደለም እኔ በማገለግልበት ቤተክርስቲያን ውስጥ ተገኝቶ ነው የተገለገሉ ሰዎች ደግሞ ምን አይነት ወንጀል ሰሩ ብለን ስንጠይቅ የሰሩት ወንጀል የለም ዩኒፎርም ለብሶ ለምን ተገኙ የሚባለው ነገር ሌላ ጥያቄ ነው የተገኙ ሰዎች ግን የሰሩት ወንጀል የለም አይደለም እኔ የተገኙ ሰዎች እንኳን የሰሩት ወንጀል የለም ወንጀል ሰርቷሉ ከተባለ ደግሞ ልብሱን ለብሶ የተገኙ ወታደሮች በወታደራዊ ሕግ በራሳቸው አንቀጽና ስርዓት መጠየቅ በሚችለው አካል ሊጠየቁ ይችላሉ ሁላችሁም እንደምታውቁት ወደኛ ቤተክርስቲያን ሲመጣ ኦርቶዶክሱ ይመጣል ሙስሊሙ ይመጣል ወታደር ይመጣል ዶክተር ይመጣል ሌላውም አካል ይመጣል ኦርቶዶክሱን ክርህን ፈተህ ግባ ሙስሊሙም ደግሞ የለበሰውን አለባበስን አስተካክለ ግባ ወታደሩን ዩኒፎርምን አውልቀ ግባ የማለት ስልጣን የለንምኛ ምክንያቱም ቤተክርስቲያን የሁሉም ናት ለሁሉም ክፍት ነው ሰው የሆነ በእግዚአብሔር የተፈጠረ ማንኛውም ሰው ገብቶ ይገለገላል ነፃ ይወጣል እዛ ቤት የገባ ያንን ዩኒፎርም የለበሱ ወታደሮች ብቻ ሳይሆን ሌላም ሰው ካለ ቤት ውስጥ ከሚገለጠው ክብር በታች ነው የሚሆነው ከእግዚአብሔር በላይ የሆነ ሰው የለም የሀገራችን ሕግ ሰው ሁሉ ከሕግ በታች ነው ብሎ እንደሚናገረው የእግዚአብሔር ቃል እኛ የምንሰብከውና የምንከተለው መጽሐፍ ቅዱስ ደግሞ ሰው ሁሉ ከእግዚአብሔር በታች ነው ብሎ ደንግጓል ጨረቃ ላይ የወጣ ሰው ሊሆን ይችላል በእግዚአብሔር ፊት ሰው ሁሉ እኩል ነው የእግዚአብሔር ክብር ሲገለጥ መቆም የሚችል የለም አይደለም ሰው የሲና ተራራ እንደ ኮርማ ዘሏል ይላል የእግዚአብሔር ቃል ሲናገር ስለዚህ ሰው መውደቁ ሰው መነሳቱ ለምን እንደ ትልቅ ነገር ይታያል የእግዚአብሔር ክብር እኮ ተራራን የሚያዘልል ነው የእግዚአብሔር ክብር ቀይ ባህርን እንደ ግድግዳ ያቆመ ክብር ነው የእግዚአብሔር ክብር በመድረ በዳ እንደሚነድ እሳት ነው የእግዚአብሔር ክብር ወደ ታች የሚፈሰውን ውሃ ወደ ላይ እንዲፈስ የሚያደርግ ጉልበታም ነው እግዚአብሔር ለምን ሰራ ብሎ እግዚአብሔርን የሚከስሰው ካለ እግዚአብሔርን ከሶ ከዚህ በፊትም ያሸነፈ የለም አሁንም የሚያሸንፍ የለም ወደፊትም የሚያሸንፍ የለም ይሄንን መግለጫ ወደናንተ ሳደርስ በመላው ዓለም ከኛ ጋር የጌታን ስራ የሚሰሩ ብዙ ሚሊዮን ተከታዮች በማህበራዊ ሚዲያ በሚለቀቀው ነገር መወዛገብ ግራ መጋባት እንዳይፈጠር እውነቱን እንዲያውቁ እውነቱን ለማስቀመጥ ነው ዩኒፎርም የለበሱ ወታደሮች እኔ ወደ ማገለግልበት ቤተክርስቲያን መጥቶ ስለተገለገሉ ከአጋንንት ስርዓት ነፃ ስለወጡ የእግዚአብሔርን ኃይል ስለተቀበሉ ለምን ተጸለየላቸው ለምን ከአጋንንት ስርዓት ነፃ ወጡ ብሎ ነብዩ እንዲጠየቅ እንዲከሰስ ማህበራዊ ሚዲያ ላይ የምትሉ ሰዎች ከፀሐይ በታች ከምድር በላይ አዲስ ነገር የለም ነገሩ አዲስ ስለሆነ አይደለም ማወቅ ያለባቸው ሰዎች ማወቅ ስላለባቸው ነው ይሄንን እውነት የሚናገረው የመጡትን ማገልገል ሳይሆን ያልመጡትን በአድራሻቸው ሄደን እንድንሰብክ እንድንናገር የክርስቶስን በጎነት እንድንናገር በማርቆስ ምዕራፍ 16 ቁጥር 15 ላይ የእግዚአብሔር ቃል ያዛል ክርስቶስ ኢየሱስ ከሞት ከተነሳ በኋላ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ብሎ ተናግሮናል ይሄ ቃል ደግሞ የማይቀየርና የማይሻር እውነት ነው ወደ ዓለም ሁሉ ሂዱ ብሎ ክርስቶስ ባዘዘው ቃል ውስጥ ነው መከላከያ ያለው ልዩ ኃይል ያለው ፌደራሉ ያለው ጠቅላይ ሚኒስተሩ ያለው ሚኒስተሩ ያለው ሌላውም ያለው ወደ ዓለም ሁሉ ሂዱ በሚለው ቃል ውስጥ ነው ወደ ዓለም ሁሉ ስንሄድ መከላከያውን እናገኛለን ጠቅላይ ሚኒስተሩን እናገኛለን ሚኒስተሮቹን እናገኛለን ተራውን ሰው እናገኛለን ባለስልጣኑን እናገኛለን ስለዚህ ወደ ዓለም ሁሉ ሄደን እንድንናገር የሚያዝዝ ቃል አለ አይደለም የመጡትን ማገልገል እነሱ ወዳሉበት ቦታ ሄደን የክርስቶስን አዳኝነት እንድንናገር የተጻፈ የማይሻር